ሰላምና ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ዕለታዊ የአርሰናል ትኩስ መረጃዎቻችን በሰላም መጣችሁ። ዛሬ በሰሜን ለንደን ሰማይ ስር አንድ እውነተኛ እውነት በጉልህ እየታየ ነው። እሱም ምንድን ነው? አሁን ላይ የአርሰናልን ቀይና ነጭ ማሊያ መልበስ የማይፈልግ በኤምሬትስ ሳር ላይ መሮጥ የማይመኝ አንድም ታላቅ ተጫዋች በምድር ላይ የለም። አዎ መድፈኞቹ የዓለምን እግር ኳስ በበላይነት ለመቆጣጠር ወደ አልጋ ወራሽነታቸው የተመለሱበት ወርቃማ ዘመን ላይ እንገኛለን። ታላቁ አሰልጣኛችን ሚኬል አርቴታ የዓለምን እግር ኳስ ገበያ እያወከው ነው። ስልኩን አንስቶ አንድን ተጫዋች እፈልጋለሁ ብሎ ሲጠራው ያ ተጫዋች ሁለቴ ማሰብ አቁሟል። መቼ ልምጣ፣ በየትኛው አውሮፕላን ልብረር የሚል ጥያቄ ብቻ ነው የሚቀርበው። ይህ ነው የአርሰናል ክብር። ይህ ነው የአርቴታ አስማት። ዛሬ በቪዲዮአችን ወደ ሰሜን ለንደን ለመገስገስ ሙሉ ስምምነት ላይ ስለደረሰው አዲስ ድንቅ ኮከብ ሙሉ ዝርዝር መረጃ ይዘንላችሁ ቀርበናል። ተጫዋቹ ከአርሰናል የቀረበለትን ጥሪ እንዴት ያለ ምንም ማንገራገር ተቀበለ? አርቴታ በስልክ ምን አለው? ክለቡ ብላክበርን ምን እያለ ነው? የሚሉትን አስደናቂ ሚስጥሮች አንድ በአንድ እንፈትሻለን። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት የዚህን አስደሳች ጉዞ ተካፋይ ሁኑ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳትረሱ። የቪዲዮ ማጀቢያው ላይክ በመጫን አርሰናላዊ ፍቅራችሁን አሳዩን። ወደ ዋናው ዜና እናልፋለን። አርሰናል የነገውን ብቻ ሳይሆን የዛሬውንም የዓለም እግር ኳስ የበላይነት ለመያዝ ታላቅ ስራ እየሰራ ነው። አሁን በደረሰን እጅግ አስተማማኝ መረጃ መሰረት መድፈኞቹ ድንቁን ወጣት ኮከብ ኢጎር ታይጆን ለማስፈረም እጅግ ከፍተኛና ፈጣን እንቅስቃሴ ላይ ይገኛሉ። ዘገባዎች በግልጽ እንደሚያመለክቱት ከሆነ አርሰናል ከተጫዋቹና ከወኪሎቹ ጋር ቀጥተኛ ድርድር አድርጓል። የሚገርመው ግን እዚህ ጋር ነው። አብዛኛውን ጊዜ ዝውውሮች በደሞዝና በጥቅማጥቅም ዙሪያ በሚደረጉ ረጅም ክርክሮች ይጓተታሉ። ነገር ግን በኢጎር ታይጆን ዙሪያ ይህ አልተከሰተም። ተጫዋቹ ለአርሰናል ስምና ለአርቴታ ፕሮጀክት ካለው ታላቅ ክብር የተነሳ አርሰናል ያቀረበለትን የደሞዝና የጥቅማጥቅም ጥያቄ ያለምንም ማንገራገር ቀጥታ ሙሉ በሙሉ ተቀብሎታል። ስምምነቱ ቃጭል አሰምቷል። ይህ ዝውውር እንዲፈጥን ያደረገውም ትልቁ ሚስጥር ይፋም ሆኗል። እሱም የአሰልጣኝን የሚካኤል አርቴታ ቀጥተኛ ጥሪ ነው። አርቴታ ለኢጎር ታይጆን በግል ስልኩ በመደወል አነጋግሮታል። አርቴታ ዝም ብሎ ና አላለውም። ይልቁንም ተጫዋቹ ሰሜን ለንደን ሲደርስ ምን አይነት ሚና እንደሚኖረው በቡድኑ ውስጥ እንዴት እንደሚያሳድገውና የወደፊት የዓለም ኮከብ የማድረግ እቅዱን ዝርዝር መግለጫ ሰጥቶታል። ይህ የአርቴታ ጥልቅ ስልታዊ ማብራሪያ ወጣቱን ተጫዋች ልቡን በደስታ እንዲቀልጥ አድርጎታል። ለዚህ እኮ ነው ተጫዋቹ ለአርሰናል አዎ ለማለት ሰከንዶች እንኳን ያልፈጀበት። በተጨማሪም ተጫዋቹ በአሁን ሰዓት የሚጫወትበት ክለብ ብላክበርን ሮቨርስ በታችኛው የእንግሊዝ ዲቪዚዮን ሻምፒዮንሺፕ የሚገኝ በመሆኑ ወደ አርሰናል መምጣቱ በሙያው ትልቅ የእድገት ደረጃና ወደ ከፍታ ማማ መውጫው መሆኑን ተጫዋቹ ራሱ በጽኑ አምኖበታል። በሻምፒዮንሺፕ ከመታገል በአውሮፓ ሻምፒዮንስ ሊግ ከሚያገሳው እና ለፕሪሚየር ሊግ ዋንጫ ከሚፋለመው ታላቁ አርሰናል ጋር መሰለፍ ፍጹም ሊነጻጸር የማይችል ወርቃማ እድል መሆኑን ተረድቶታል። አዎ የኛዎቹ የአርሰናል ስም እንደገና ናኝቷል። የአርቴታ ስልጣኔ የዓለምን ምርጥ ታላላቅ ታለንቶችን እየማረከ ይገኛል። ኢጎር ታይጆን በኤምሬትስ ስቴዲየም አዲስ ታሪክ ለመጻፍ ቀናትን እየቆጠረ ነው። ይህ ተጫዋች በለንደን ስኬታማ ይሆናል ብላችሁ ታስባላችሁ? የአርቴታስ የማሳመን ብቃት ምን ያህል አስደምሟችኋል? የእናንተን ሀሳብ ለእኛ ትልቅ ዋጋ አለው። በኮሜንት መስጫው ላይ ኢጎር ታይጆን እንኳን ወደ አርሰናል በሰላም መጣ በማለት አስተያየታችሁን አስፍሩልን። ቪዲዮ ላይክ ማድረጋችሁንና ለወዳጅ ዘመድ ሼር ማድረጋችሁን አትዘንጉ። ነገም በሌላ ትኩስና አስደሳች የአርሰናል መረጃዎች እስከምንገናኝ ድረስ ድል ለአርሰናል። ሰላም ቆዩልን።